3 ዓመት ከ6 ወር ነው የእመቤታችን ስደት በግብጽ በረሃ የቆዩበት በስደት ያንን ወይም 42 ወር ይለዋል ዮሐንስ በራእዩ ላይ እና ያንን ጠቅለል አድርጎ ለማስታወስ በ40 ቀን እንዲታሰብ አድርገዋል። አበባን ከአበባ ጋር ሊቃውንት አባቶቻችን ውሃን ከውሃ ጋር ብለው እንዳስተማሩን ወይም እንደሰሩን ሁሉ ጽንሰት ከልደት በፊት ጽንሰት እንደሚነገር ሁሉ የጌታትን ጽንሰቱ እንደሚታወቀው መጋቢት 29 ቀን እንደተጸነሰ ይታወቃል። ግን ከልደት በፊት በኋላ ጽንሰት አይነገርም በማለት ልደት ጽንሰቱን ታኅሳስ 22 ቀን እንዲታሰብ አድርገዋል አባቶቻችን ሊቃውንትና ከዚያ ቀጥሎ ደግሞ ቃና ዘገሊላ የካቲት 23 ቀን እንደሆነ ይታወቃል እና ጥምቀቱ ደግሞ ጥር 11 ቀን ነው። ስለዚህ ውሃን ከውሃ ጋር በማለት ቃና ዘገሊላ ጥምቀት ወይም ጌታችን በተጠመቀበት ጥምቀት በዋለበት በሁለተኛው ወይ በ12ኛው ቀን ቃና ዘገሊላ እንዲታሰብ አድርገዋል አባቶቻችን ማለት ነው። በዚህ ምክንያት ጽጌን እመቤታችንን ደራሲያኑ ሊቃውንቱ በእመቤታችንን በአበባ ልጇን በፍሬ በመዓዛ እየመሰሉ ስላስተማሩ ድርሰትም ምስጋና ድርሰትም ስለደረሱ ይህን አብነት በማድረግ በ40ው ቀን የ3 ዓመት ከ6 ወሩን ስደት በ40ው ቀን እንዲታሰብ አድርገው አባቶቻችን ሰርተዋል ማለት ነው። በዚህ ምክንያት የጌታችንና የእመቤታችንን ስደት የምናስብበት ወቅት ነው ማለት ነው። በዚህ ሰዓት ጌታን ሊያገኝ አልቻለም። በዚህ አጋጣሚ ዮሐንስ መጥምቅም ዘካርያስም በዚህ ምክንያት ነው ካንተ ቤት ነው የተደበቁት በማለት ዘካርያስንም በቤተ መቅደስ እንዲገደል የተደረገው በዚህ ምክንያት ነው። ያን ጊዜ እግዚአብሔር መልአክም ዮሴፍን እመቤታችንን ብቻም ሳይሆን ኤልሳቤጥንም ዮሐንስን ይዛ ወደ በረሃ እንድትሸሻት ያደረገው በዚህ ምክንያት ነው። ዮሴፍ በበረሃ የኖረው ዮሐንስ መጥምቅ በዚህ ምክንያት ነው ወገኖቻችንና ለማንኛውም በዚህ ምክንያት የጌታ ስደት ሆኗል ማለት ነው። አንደኛ ሰው ስለሆነ በዚህ ተሰዷል ማለት ነው። ምክንያቱም የለበሰው ስጋ አንደኛ የሚደማ የሚቆስል ሞት የሚስማማው ስጋ ስለለበሰ እና ሰው ፍጹም ሰው ስለሆነ የሁሉ መከራ ተገዛ ምክንያት ተገሎ ቢሆን ኑሮ ሙቶ ቢሆን ኑሮ ሰው መሆኑን ወይ ወደዚህ ዓለም መምጣቱ የሚያስደንቅ ነገር አልነበረም አይሆንም ማለት ነው። ምን መሰላችሁ የማይሆንበት አንድ ሰው በህፃንነቱ ቢሞት ታሪክ አይጻፍለትም፣ የህይወት ታሪክ አይነገርለትም። ለምን የሰራው ስራ የለማ። ጌታችንም የሚሞትበት ጊዜ ገና ነው። ሁለተኛ የመጣው ደግሞ ዓለምን ለማዳን ነው። የሚያድንበት ሁለት መንገድ ነው። አንደኛ አስተምሮ ነው፣ በማስተማር ነው፣ በተአምራት ነው። ህሙማነ ስጋንም በተአምራት ህሙማነ ነፍስን በትምህርት ነበር የሚያድነው የነበረው አይደለም። በሁለት መንገድ ነው ያዳነውና በዚህ ምክንያት አስተምሮ ሳያስተምር ቢሞት ኑሮ ሊነገር አይችልም። ወንጌል ለኛ ተጽፋ ዛሬ አትደርስንም ነበረ። እሱ ያስተማረው ወንጌል አይደለ ዛሬ የምንጠቀምበት እሱ ያስተማረው ትምህርት ነው። ስለዚህ ጌታ ደግሞ አስተምሮ ነውና መጨረሻ በመስቀል ተሰቅሎ የሚሞተው ጊዜ ሞቱ ስላልደረሰ ወደ ግብጽ እንዲሰደድ ሆኗል ማለት ነው። እና ከዚያው ሳለ ለምን አልዳንም የሚባለው ያማ ቢሆን ኑሮ ደግሞ ሰው መሆኑ አይጠበቅም ነበረ። ምክንያቱም አዳምንስ ለምን እዛው እንዳለ ሰው ሳይሆን ለምን አላዳነው በዚያን ጊዜ የሚሉ ሰዎችም አሉ። እና ይሄ ደግሞ ፍትሃዊነቱ አያስደንቅም ማለት ነው አይደል? ፍትሃዊ ዋናው ትልቁ ነገር ፍትሃዊነቱ ነው። ትሞታለህ አለው ሰይጣን አትሞቱም አለ። የሰይጣን ደግሞ አማናዊ አልሆነም አይደል? ሞቱ እግዚአብሔር ያለው ሆነ አይደል? ስለዚህ በዚህ ምክንያት ጌታችንም እዚያ እንዳለ ድኖ ቢሆን ኑሮ በምትሃት ነው የነበረ። ሰው መሆኑን ይጠራጥሩና ሰው መሆኑ ደግሞ አይነገርለትም ነበር ማለት ነው። ሰው ስለሆነ ተሰደደ ነው አንደኛው የዚህ ምክንያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብጽ እመቤታችን ይዛ ልጇን ተሰደደች ማለት ነው። ሁለተኛው ግን አዳምን ለማዳን አዳም ከገነቱ ወጥቶ ተሰዶ ስለነበረ ለአዳም ካሳ ለመሆን ጌታችን ተሰደደ ይላል። የእሱን ስደት እንትን ለማለት ነው። ያንን አብነት ለመሆን ከገነት አስወጥቶ አዳም እንዲሰደድ አድርጎ ስለነበር ራሱ ስለሆነ የፈረደበት ያንን ደግሞ እሱ የተቀበለው መከራ ተቀብሎ ዳግማዊ አዳም ኢየሱስ ክርስቶስ የአዳምን መከራ ተቀብሎ ስለኛ ሞተ የምንለው ይሄ ነውና፣ ሁለተኛው ግን ዲያብሎስን ድል ለማድረግ ነው። ሁለተኛው ስደቱ የጌታ ስደት ሁለተኛው ዲያብሎስን ድል ለማድረግ ነው። ምክንያቱም በመስቀል ብቻ ድል የተደረገው በስደትም ድል ተደርጓል። ጌታችን ሲሰደድ ዲያብሎስ ከሰው ልቡና እየወጣ ይሰደድ ነበር ይላል። ለዚህም አብነታችን ለመጻፍ ምን ይላል? ውየተ ሕፃን አጉዮ ለዲያብሎስ፣ ሕፃኑ ጌታ በተሰደደ ጊዜ ሰይጣንም ከሰው ልቡና እየወጣ ይሰደድ ነበር ይላል።
እንግዲህ ነገረ ድነት የተጀመረው የት ነው ከተባለ ከማህፀን ጀምሮ ነው። ሰይጣን ዲያብሎስ ሰውን ተቆራይቶ የሚኖረው ከማህፀን ጀምሮ ነው። የውርስ ኃጢአት የሚተላለፍ የነበረው በማህፀን ነበርና ከማህፀን ጀምሮ ተቆራይቶ ስጋን በመቃብርም ሳይቀር ተቆራይቶ ነፍስን በሲኦል ይዞ ይኖር ነበርና ያ ዘመን ሲፈጸም ግን ክርስቶስ ሰው ሆኖ በድንግል ማርያም ማህፀን ሲያድር የውርስ ኃጢአት ወይም የዲያብሎስ ቁራኝነት ተወገደ ማለት ነው። ነገረ ድነት የተጀመረው ከድንግል ማርያም ማህፀን ነው። በድንግል ማርያም ማህፀን ኢየሱስ ክርስቶስ አምላካችን ሲያድር ነገረ ድነት ተጀመረ። ደግሞ የተፈጸመው ደግሞ በመስቀል ላይ ነው። ተፈጸመ ባለ ጊዜ ሁሉ ተፈጸመ ማለት ነውና አንዳንድ ሰዎች ነገረ ድነት መስቀል ላይ ነው ብለው የሚሉ ሰዎች ስላሉ ነው። ነገረ ድነት የተፈጸመው ሁሉንም ሰዎች አሉ ወገኖቻችን። የተጀመረው ፍዳ ዓመተ ኩነኔ ተሽሮ ዓመተ ምሕረት የሚለው የተጀመረው ጌታችን በተወለደ ጊዜ ነው። ነገረ ድነትም የተጀመረው በድንግል ማርያም ማህፀን ሳለ ነው። የውርስ ኃጢአት የቀረልን በዚህ ምክንያት ነው እና ያንን ለማድረግ የአዳም ሰይጣንን ዲያብሎስን ከሰው ልቡና አስወጥቶ ለመስደድ ጌታችን ተሰደደ ማለት ነው እና እንዲህ ይላል ሐዋርያው ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ወአስተርአየ ወልደ እግዚአብሔር ከመ ይሣር ግብሮ ለዲያብሎስ ለጋኔን ይላል። የእግዚአብሔር ልጅ ተገለጠ። የተገለጠው ነው የዲያብሎስን ስራ ያፈርስ ዘንድ ነው አይደል? የዲያብሎስ ስራ ምንድን ነው የሚባለው? ያው በማህፀን ጀምሮ ተቆራይቶ ሰውን እያሰቃዩ መኖር ነበረ። ያንን ስራውን ያፈረሰበት ማለት ነው እና ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ እንደተናገረው የዚህ ዓለም ገዥ ወደ ውጭ የሚጣልበት ጊዜ ደርሷል ይላል አይደል? የዚህ ዓለም ገዥ ነው 5500 ዘመን ዲያብሎስ ነግሶ እየገዛ ይኖር ነበር። ዛሬም አለ። አሁንም እውነት ለመናገር ያን ጊዜ በግድ ነበር። አሁን በፈቃድ ነው። ሰው በፈቃድ የሚነት ሰይጣንን እየሳበ እያስገባ ነው በየቤት በልቦናው ውስጥ እያሳደረ ነው አይደል? እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ በደጁን ያንኳኳለሁ ማንም በሩን ቢከፍትልኝ ከሱ ጋር ገብቼ እበላለሁ እጠጣለሁ አለ። የተዘጋው በሩ የተባለ ምንድነው? የብረት በር ነው እንዴ? አይደለም። በሪሞት የሚከፈት በር አይደለም። የተባለው ምንድነው? ልባችሁና ክፈቱልኝ ነው። አስፈቅዶ ነው ጌታ የሚያድነው። አስፈቅዶ በግዳጅ አይደለም። አስፈቅዶ ሳተው ማይዛ አቅርብኩ ለከ ደይዴ ካበዘ ፈቀድከ እሳትና ውሃ አቅርቤልሃለሁ ወደ ወደድከው እጅላል። አዳምንም አታድርግ አለው። ግን ነፃ ፈቃዱን አልነሳውም። ነፃ ፈቃዱን ተጠቅሞ ነው የሳተው። አሁን ዛሬ ቢሆን እኛ በግዳጅ እግዚአብሔር ይህንን አታድርጉ የሚወግ ተሰጥቶናል። የመጠበቅ ግዴታ እኛ ነው። የማድረግና ያለማድረግ ግዴታ እኛ ነው። ምክንያቱም ነፃ ፈቃድ ተሰጥቶናል። ሰው ማለት ነፃ ፈቃድ ያለው ሰው ነው ማለትና በዚህ ምክንያት ልንጠብቅ ራሳችን ይገባናል። ዲያብሎስን ለማሳደድ ጌታችን ከሰው ልቦና አስወጥቶ ለመስደድ ጌታችን ተሰደደ ይላል። ሶስተኛው ወደ ግብጽ ለምን ተሰደደ ከተባለ በግብጽ ጣዖታት አምልኮተ ጣዖት የበዛባት ሀገር ስለሆነች ምንም የተወሰነ እግዚአብሔር የሚያመልኩ ሰዎች ቢኖርም ሰዎች የሚያመልኳቸው ከእንስሳት የተሰሩ ከእንጨት የተሰሩ ጣዖታት ነበሩና እነዛ ሰዎች አስተምሮ ለመመለስ ጣዖታትን በጣዖታቱ ላይ ያደረውን ሰይጣን አስወጥቶ ለመስደድ እንግዲህ ጌታችን ተሰደደ። ምንድነው? ምክንያቱም ድነት ሰው ብቻ አይደለም ነው። ሰማይና ምድርም የረከሰችው መሬትም በአምልኮተ ጣዖት በዚህ በላሙ በበጉ የረከሰው መሬት የተቀደሰች በደሙ ኢየሱስ ክርስቶስ ይላል አይደለም? ምድር ትገብር ፋሲካ ታጽባ በደመ ክርስቶስ። እና በክርስቶስ ደም ምድርን ተቀደሰች ይላል አይደለም? እና ይህ አንደኛው ነው። ጣዖታት ወደ ጌታ ወደ ግብጽ በተሰደደ ጊዜ ጣዖታቱ በሙሉ እየወደቁ ይሰባብሩ ነበር ይላል። ተሰብሮ አለቁ ይላል። ስለዚህ ለማስተማርም ነው። አራተኛውን ለምን ተሰደደ ስንል አራተኛ ስደተ ቅዱሳንን ለመባረክ ነው። እንግዲህ ለመባረክ ወይም አብነት ለመሆን ነው። ስደት እንዴት ይባረካል ሲባል የክርስትና ሕይወት የመስቀል ጉዞ የመከራ ስደት የበዛበት ፈተና የበዛበት ውጣ ውረድ የበዛበት ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ እንደተናገረው እንዲያስተማረው በእኔ ስም ስላመናችሁ እኔን ስለተከተላችሁ ስሜን ጠርታችሁ ስላስተማራችሁ ብዙ መከራ ይደርስባችኋል። ከቤተ መቅደስ ወይም ከምኩራብ አስወጥተው ይሰዷችኋል፣ በአደባባይ ይጎትቷችኋል፣ ይገድሏችኋል ብሏልና ስለዚህ ምንድነው እንደውም አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ይህን በሚያደርጉበት ሰዓት በእናንተ ላይ ይህን አይነቱ መከራ በሚያደርሱ ሰዓት እግዚአብሔርን ያስደሰቱ ወይም ለእግዚአብሔር መስዋዕት ያቀረቡ የሚመስላችሁ ብዙዎች አሉ እና በአሁኑ ሰዓትም እንደምናየው የራሳቸውን ሃይማኖት ሳይጠብቁ የራሳቸውን ሃይማኖት ጠንቅቀው ሳያውቁ ከሰው ቤት ገብተው ብዙ ነገሮች የሚናገሩ
ብዙ የሚያወሩ ሰዎች አሉ። ወገኖቻችን ልንጠነቀቅ ይገባል። መጀመሪያ ሰው ማድረግ ያለበት የአቅሙን የራሱን ህይወት ነው መምራት ያለበት። የራሱን ቤት ሳያስተዳድር የራሱን ልጆች በሚገባ ሳይመራ ራሱን ሳያስተምር ራሱ ሳያቅ ሰው ሊያስተምር አይገባም። የራሱን ቤት ሳይመራ ሰው ቤት ገብቶ ሊመራ ማለት አይቻልም። ይሄ ወንጀል ነው ሌላው ይቅርና እና ስለዚህ ራሳችን ሳና ከሰው ቤት ገብተን እንደውም የማይመለከተንን የማንከተለውን እምነት ለምን ልንተረከው ይገባል? ለምን እናወራ ይገባል? አናምንበትም። እስካላምንበት ድረስ ማውራት አይገባንም፣ መተቸትም አይገባም። የራሱን ህይወት ነው እግዚአብሔርን ያመልካለሁ የሚል ሰው የሰው እንኳን እምነትን ቀርቶ ሰውን ራሱ መንቀፍ አይቻልም። ምንድነው ዮሐንስ በመልእክት በትምህርቱ እንደተናገረው እግዚአብሔርን ወዳለሁ የሚል እግዚአብሔርን አምናለሁ የሚል ሰው ወንድሙን ሊጠላ ይገባል ነው የሚለው አይደል? ወንድሙ እግዚአብሔርን ወንድሙን እየጠላ ወንድሙን እየነቀፈ እያሳደደ በእምነት እኮ ስደት ማለት እኮ በስጋ ብቻ አይደለም፣ በእምነት ማሳደድም እኮ ማለት ይሄ ነው አይደል? እያስጠላ እያሳደደ ወንድሙን እንዲገደል ከሀገር እንዲሰደድ ከእምነቱ እንዲፈናቀል እያደረገ እግዚአብሔርን ወዳለሁ እንዴት ይላል? ይህን ልናውቅ ይገባል ወገኖቻችንና ዛሬ እኛ ክርስቲያኖችን የኦርቶዶክስ ተዋሕዶ ልጆችን ለማሸማቀቅ ለማሳዘን የሚሞክሩ የሚጥሩ ሰዎች አሉ፣ ሴቶችም ወንዶችም። በተለይ በሚዲያው የምናየው ነገር በጣም ትንሽ አሰቃቂና አስገራሚ ነገር ነው። እመቤታችንን ስዕል አድኖ መቅደድ፣ የቅዱሳንንም እንደዚሁ ቅዱሳንን መሳደብ፣ ድንግል ማርያም የተለያዩ ነገሮችን በድንግል ማርያም ላይ የሚናገሩ ሰዎች አሉ። አልፎ ተርፈው ስለእመቤታችን አማላጅነት ለምን ቤዛ አትባልም ምናምን እያሉ የሚያወሩ ሰዎች አሉ። ስላልገባቸው ወገኖች ከመጽሐፍ ቅዱስ የታል ይላል። ሲጀምር መጽሐፍ ቅዱሱ ወይም ትንቢት የነቢያት ትንቢት ምንድን ነው የሚናገረው? ስለ ድንግል ማርያም አይደለ ወገኖች? ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ ኢሳይያስ። ከዚህ በላይ ምን አለ? ድንግል በድንግልና ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ይሉታል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ከኛ ጋር የሚሆነውን ጌታ የማይለይን ጌታ ከውድቀት ያነሳን የደከሰውን የቀደሰ የሞተውን ያስነሳ የወደቀውን ያነሳ አምላክ የተገኘው አምላክ ወልደ አምላክ የድንግል ማርያም ልጅ አካላዊ ቃል ኢየሱስ ክርስቶስ አምላካችን የተገኘው ከማን ነው? ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከድንግል ማርያም የተገኘ ነው። ስለዚህ ድነት ያገኘነው በድንግል ማርያም አማካኝነት ነው። ድነታችን የተገኘው በእሷ አማካኝነት። ይህንን ገባው አስመር የምናገርበት በእሷ አማካኝነት ነው። አንድ ሰው እንጀራ መብላት ቢፈልግ ማን የጋገረው? እናቱ የጋገረችው ነው። ወይም ሚስቱ የጋገረችለት እንጀራ አይደል የሚበላው አይደል? አዎ ሚስቱ ስታቀርበት ያን እንጀራ ይበላ ይጠግባል፣ ከራቡ ይድናል ማለት ነው አይደል? ስለዚህ አማናዊ ህብስተ መድኃኒት ኢየሱስ ክርስቶስ እውነተኛውን እንጀራ ያገኘነው ከማን ነው? ድንግል ማርያም ያቀረበችው ነው አይደል? አንቲ ወጡ መሶበ ወርቅ እንተ ውስቴታ መናኸቡ ዘወር ምንድነው? አንቲ ወጡ መሶበ ወርቅ የአንቺ የወርቅ መሶብ አንቺ ነሽ። በውስጡ አንድ ነው ህብስት ወይም እውነተኛ እንጀራ የሚያጠግብ እንጀራ ያለው በምን ማለት በመሶቡ ነው። ስለዚህ የአንቺ መሶብ ድንግል ማርያም እንጀራው ደግሞ የተገኘው ደግሞ ከሷ ነው ማለት ነው። ስለዚህ ለምንድን ነው መጽሐፍ ቅዱስ መጽሐፍ ክርስቶስ ከእናትነት በላይ አምላክን ጸንሶ ከመውለድ በላይ ምን አይነት ክብር አለ? እዚያስ ላይ ደግሞ ከአሰርቱ ትእዛዛት መጽሐፍን ስለማናቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ሕግን ባለማወቃቸው ምን ይላሉ? ይስታሉ አይደል? ሕግን ካለማወቃቸው ቃልን ካለማወቃቸው የተነሳ እግዚአብሔርን ቃል ካለማወቃቸው የተነሳ ሕግን ይጥሳሉ፣ ይስታሉ ተብሏል። እና ስለዚህ ቅዱስ ጳውሎስም ተናግሯል አይደል? ስለዚህ ምንድነው ካለ ከአሰርቱ ትእዛዛት መካከል ከአሰርቱ ትእዛዛት አንደኛው ምንድነው ካለ ተባለ አክብር አባከ ወእመከ አይደል እንዴ? እናትና አባትህን አክብር። እናትና አባትህን አክብር ያለ ጌታ የሱን እናት ስናንቋሽበት ስናዋርድ ደስ ይለዋል ጌታ? ያውም የጌታን እናት ያንድ ባለስልጣን እንትን ባለቤት እንኳን ትከበራለች አይደል? እንኳን ድንግል ማርያም የዓለሙን ጌታ ዓለሙን ያዳነውን ጌታ ታቀፋ ጡቶቿን ያጠባችው በክንዶቿ በታቀፈችውን በጀርባዋ ያዘለችው እሷን ቀርቶ ሌላው እንኳን እንደሚከበር መጽሐፍ ይነግረናልና፣ ስለዚህ ከጥቅስ ጋር መታገል የታለ እያሉ መታገል ሳይሆን መጽሐፍ ቅዱሳችን እሷ ናት ማለት ይቻላል። ለምን ቢባል እውነተኛውን ቃል ወንጌል ማለት ብስራት ነው። ወንጌል ማለት ክርስቶስ ነው። ክርስቶስን ያገኘነው ከድንግል ማርያም ነው። ስለዚህ ክርስቶስ ወንጌል ከሆነ ወንጌል ክርስቶስ ከሆነ የተገኘው ደግሞ ከማን ነው ከተባለ ከእርሷ ነው አይደለም? የውሃ ምንድነው መነሻው? የት ነው? ምንጭ ነው አይደል? አዎ ምንጭ ከሌለ ውሃ አይገኝም። ማየ ሕይወት ኢየሱስ ክርስቶስ የተገኘው ከድንግል ማርያም ማለት መሬት ላይ ያልበቀለ እህል ከሌለ እንጀራ አይገኝም። አማናዊ እንጀራ ኢየሱስ ክርስቶስ ከሰማይ እየወረደ አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ከሰማይ እየወረደ እውነተኛ እንጀራ እኔ ነኝ ያለው ክርስቶስ ያገኘነው
ከእመቤታችን ከድንግል ማርያም። ስለዚህ በእመቤታችን ላይ የሚነሳ ነገር ሁሉ የደካማነት መገለጫ ነው የምወስደው። ደካማነት ነው፣ አለማወቅ ነው። ክርስቶስንም ካለማወቅ እንዴት ነው እናቱን እያዋረዱስ ልጁ የሚወደድ ማለት ልጁን እናት ልጇን ሲሰድቡባት ልጅ ደግሞ እናቱን ሲነቅፉበት ይወዳል። ወገኖቻችን እንደ አጠቃላይ ክርስቲያንስ መገለጫ ነው ሰውን መስደብ። አዎ መገለጫችን ማለት እና ታዲያ ደግሞ አቀርቶ ሰውን መስደብ የሰው መገለጫ እንዴት ይሆናል? እውነት ነው መምርዬ፣ እውነት ነው። እንደው ቅዱስ ጳውሎስ ሐዋርያው ቅዱስ ዮሐንስን በራእይ እንደተናገረው አውሬው ሊሳደብ አፉን ከፈታል። የአውሬው ማደሪያ አውሬው የተባለው ዲያብሎስ ነው። ስለዚህ አፉ ሊሳደብ አፉን ከፈታል። ሰው አፉን የማያምን ሰው ነው የሚሳደበው አይደል? የሚያምንማ ሰውን ያከብራል አይደል? እርስ በርሳችሁ ምንድነው ተከባብሯል ያለው ጌታ አይደል? ፍቅር ከሁሉ የሚበልጠው ከትእዛዛት ሁሉ የሚበልጠው ትእዛዝ ምንድነው አለ? ፍቅር ነው አለ። ፍቅር ማለት ደግሞ ማን ነው ከተባለ እግዚአብሔር ነው። እግዚአብሔር እስመ አፍቀሮ እግዚአብሔር ለዓለም አይደል ያለው? እስመ አፍቀሮ እግዚአብሔር ለዓለም ወመጣው ወልዶ ዋህድ ከመ ይኩን። እግዚአብሔር ዓለሙን እንዲሁ ስለወደደው አንድያ ልጁን ሰጥቶናል። ለእግዚአብሔር ከሰጠን እሱ ከወደደ እኛ ለምንድን ነው የምንጠላለው? ለምን እንገፋፋለን? እና በዚህ ምክንያት ክርስትና ሕይወት እየተገፋ ክርስቲያኖች እየተገፉ ናቸው ያለው። ስለዚህ ደግሞ ክርስቶስ እኛ ስንገፋ እሱ ደግሞ ዝም እንደማይል ማወቅ ያስፈልጋል። በዚህ አብነታችን ሐዋርያው ቅዱስ ጳውሎስም ማንሳት ያስፈልጋል። የሐዋርያት ሥራ ምዕራፍ 9 ላይ ስናነብን ነው ቅዱስ ጳውሎስም እናገኛለን። አዎ የመጀመሪያ ስሙ ሳውል ነበር፣ አሳዳጅ ነበር አይደል? ሲያሳድ ነበር። ለዚያች የያዘው እምነት ቀንቶ ክርስቲያኖችን በዋሉበት በማያውል ባደሩበት የሚያሳድር ነበር። እንደ ቅዱስ እስጢፋኖስም ሲገደሉ እሱ ልብስ ያዥ ነበር፣ አብሮ አስገዳይ ነበር አይደል? እንደዚሁ ክርስቲያኖችን ከነገስታት አስፈቅዶ ባሉበት ቦታ ላይ ሄዶ ሊያስገድል ሊያሳስር በሚሄድበት ጊዜ ነው ደማስቆ ከተማ ሲደርስ ያን ጊዜ ነው ግብ ተበረቀ መበቀ ይላል። እንደ መብረቅ ብልጭ አለበትና አይኑን ስጋዊ አይኑን ውጫዊ አይኑን አሳውሮ እዛው ላይ እንዲቆም አደረገው ይላል። አንተ ማን ነህ? ሳውል ሳውል ለምን ትሰድደኝ? ለምን ታሳደኛለህ? ለምን ታሳደኛለህ? ጌታ ዝም አይልም። እኛን የሚጠብቀውን ጌታ ያንቀላፋ ማለት ይባል ዝም አይልም እኮ እግዚአብሔር። በመጨረሻው ጊዜ ስለ ተስፋ ቃሉ እግዚአብሔር ምን ይላል? አይዘገይም አይደል ያለው? ስለ ተስፋ ቃሉ እንደማይሰማ ሸድላ እንደማያይ ዝም ይላል አይደል ይባል። ስለዚህ ጊዜውን ጠብቆ እሱ ይፈርዳል እና ይፈርድ እንዳይመስለን። ግን እኛ እስከዚያ ድረስ መከራ እንቀበል እንችላለን፣ እንሰደድ እንችላለን፣ መከራ ሊደርስብን ይችላል። ስለዚህ ምንድነው ቅዱስ ጳውሎስም ይህንን ባደረገበት ጊዜ ለምን ታሳድደኛለህ አለ። ማን አንተ ሲለው የናዝሬቱ ኢየሱስ ነኝ ብሎ ራሱን ገልጾለታል አይደል? ይሄን አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ አንተማ ሞተ ተነሳ አድርገ እየተባልክ አይደለ? የት አግኝቼ አሳደድኩህ አለ ብሎ ሲለው ምንድነው የመለሰው? የሰጠው መልስ አለ። አሁን ልታሳዳቸው ልትገላቸው የምትሄደው ክርስቲያኖች እነሱ ማለት እኔ ነኝ ነው። እኛ ማለት ክርስቶስ ነው ማለት ነው። የክርስቶስ ማንኞች ነው ማለት እንግዲህ እኛ ስንል ደግሞ ሌላ ነገር እንዳታዘውቱ ወገኖቻችን። አምላኩን ሆነዋል ነን እያሉ ነው እንዳትሉ ማለት የክርስቶስ ማደሪያዎች ነን ማለት ነው። አንተ ታቦቱ ለመንፈስ ቅዱስ አይደል? ክርስቶስ ግን ደግሞ እኛ ቅርንጫፎች ነን። እኛ ቅርስ አነወቱ ሐረገ ወይን አቡያው ይሄ ተካሊሁ እኔ ወይን ግንድ ነኝ አለ። ተካሊሁ ደግሞ ማን ነው? አባቴ ነው አለ አይደል? አንተ ሙሳይ ጹቂሁ እናንተ ደግሞ ምንድን ናችኋል? ቅርንጫፎች ናችኋል። ቅርንጫፍ ላይ ደግሞ ያለ ዛፍ አይሆንም። ዛፉ ደግሞ ኢየሱስ ክርስቶስ ነው። እኛ ደግሞ ቅርንጫፎች ነን። ከዛፉ ተለይቶ ቅርንጫፍ አይኖርም። ቅርንጫፍ የሌለው ዛፍ የለም። ደግሞ እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃን ወእዝኑ ሀበ ስእለቶሙ አይደል? አዕይንቲየሰ ሀበ መሃይምናነ ምድር ቅዱስ ዳዊት እንደተናገረው ተማንብሮሙ ምስሌ አይኖቼ በምድር በሚኖሩት በደጋጎቹ ወደ አማኞቼ እኔን በሆነ የሚከተሉ በእኔ በሚያምኑት ወደ እነሱ ነው አለ። አንብሮሙ ምስሌም በገነት በኋላ አኖራቸዋለሁ አይደል? ይሄን ነው ወገኖቻችንና መዝሙር 111 ላይ የምናገኘው ቃል ነውና ይህን ልንጠነቀቅ ይገባል። ስለዚህ ስደተ ቅዱሳን ለመባረክ ምንድን ነው እንግዲህ ቅዱስ ጳውሎስን ለመጨረስ ያክል ቅዱስ ጳውሎስ ምን ላድርግ ብሎ በጠየቀ ጊዜና ስጋዊ አይኑ እንዲታወር አደረገ፣ ውስጣዊ አይኑ ግን አብርቶለት ክርስቶስ እንዲያውቅ አድርጎታል። ተመለስና ሂድና ወደ ካህን ወደ መምህሩ ሂደህ ህመንና ተዛ እሱ እንድትድን ያደርጋል ያጠምቅሃል አለው። ወደ ሄደ እንደተባለው እየተመራ ሄዱ። 3 ቀን ሱባኤ ይዞ ጸልዮ ንስሐ ገብቶ በ3ኛው ቀን ስሙን እየጠራ ተጠመቀ። ስሙን እየተጠራ በጌታ ኢየሱስ ክርስቶስ ያምኖ ተጠመቀ። እንደገና እሱ የዓለም ብርሃን ተባለ። አይደለም የዓለም ብርሃን ተባለ ወገኖቻችን። ስለዚህ መልካም ስናደርግ የዓለም ብርሃን እንደተባለ ቅዱስ ጳውሎስ እኛም ለራሳችን ብርሃን ሆነን ሌላው ህይወት ልናበራ ይገባል። ስለዚህ የኛ ህይወት ጨልሞ ሌላው እንድናጨልም አይገባም ነው እና ስደተ ቅዱሳን ለመባረክ ስንል አንደኛ አብነት ነው። የዚህ ምን አብነታችን ማን ነው ስንል ኢየሱስ ክርስቶስ ነው። ስለኛ ብሎ ተሰዷልና አብነታችን እሱን አድርግ መሰደድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ምን ብሏቸዋል? ምን አለ? እና ያሳድዷቸዋል፣ ይገድሏቸዋል ብሎ በሚያስተምር ጊዜ ሐዋርያትን ሲላ ካላቸው በኋላ
ማነው አብነታችን ካለ ይሆነናል ካላችሁን ከእናንተ በፊት የነበሩ ነቢያትንም እንዲህ አድርገውባቸው ነበር አይደል? ነቢያትንም እንደዚሁ አድርገውባቸዋል ነው ያለው። ስለዚህ ማንን አመጣ? ነቢያት ስለ ስሙ ተገድለዋል። እነ ኢሳይያስ በመጋዝ ተሰንጥቀዋል። እነ ኤርምያስ በድንጋይ ተወግረዋል። እና ስለዚህ በዚህ ሁሉ መከራን ተቀብለዋል። እና እንደውም ሀገሪቷ ሙሉ ተወቅሳለች። ወዮልሽ ኢየሩሳሌም ነቢያትን የምትገሊ ሐዋርያትን የምታሰድ ወዮልሽ አልያል ወዮልሽ ኮራዝ ወዮልሽ ኢየሩሳሌም እንተ ተቀጥየሉም ለነቢያት ወትግሩም ሐዋርያት ነቢያትን የምትገሊ ሐዋርያትን ወዛሬ ወዮላችሁ ወገኖቻችን ሞት እንዲሁ አይቀርም ይቻላል እንደሆነ ማለፉ አይቀርም። ግን ዛሬ እየመሰለን ሌላውን የምናሳድድ ሌላውን የምንገፋ በእምነቱ የምናሸማቀቅ ሰዎች ዋካችሁን እመኑና ወደ ሕይወት መንገድ ተመለሱ፣ ንስሐ ግቡና የራሳችሁን እምነት ጠንቀቃችሁ ያዙ። ሌላውን አትተቹ፣ አትሳደቡ። ስድብ የሰይጣን እንጂ ሰው አይደለም። ስለዚህ ወገኖቻችን ልናውቅ ይገባል። ስለዚህ ምንድነው አብነታችን ማን ነው ከተባለ ክርስቶስ ነው። በስሙ በእውነትም በክርስቶስ ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:14-12 ላይ የተናገረ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ማን እየመሰሉ? እግዚአብሔር እየመሰሉ። ሐዋርያው ቅዱስ ጳውሎስም ምንድነው ተመሰሉ ኪያዬ ወአነት ሚሰሉ ለክርስቶስ እኔ ክርስቶስን እንደምመስለው እናንተ ምን ምሰሉ እንደተባለው ማንና አብነቶች አባቶቻችን ቅዱሳን ሰማዕታት ጻድቃን ምኖቻችን ናቸው፣ አብነቶቻችን ናቸው። አብነት ምልክታችን ነው ማለት ነው። ትምህርታችን ነው፣ ምልክታችን ነው። እሱን አብነት አድርገን ነው መስቀልን ተሸክመን እሱ ከመስቀል ተሸክሞ ቀራንዮ እንደወጣ ይቻለም ቀራንዮ ሆናትና ሁልጊዜ መስቀልን በልባችን ስለን መከራውን እያሰብን እንኖራለን ማለት ነው። በመጨረሻ ሞት እንዲል አድርጎ እንደተነሳ እኛም ሞትን አድርገን እንነሳለን ማለት ነው። ስለዚህ አራተኛው ይህንን ይመስላል። አምስተኛው ደግሞ ትንቢተ ነቢያትን ለመፈጸም ጌታችን ተሰደደ። አስቀድሞ በነቢያት ያናገረውን ትንቢት እሱ ፈጽሞታል። ለምን እንግዲህ ልደቱም እንደሚታወቀው እንደ እንግዳ ደራሽ እንደ ውሃ ፈሳሽም እንደሆነ ይታወቃል። በነቢያት ጌታ እንደሚወለድ አስቀድሞ በነቢያት አናግሮ ነበረ። ያ ነቢያትን ጌታ ሲወለድ ትንቢቱ ተፈጸመ ማለት ነው። ሁለተኛ ስደቱም እንደዚሁ በነቢያት ተነግሮ ስለነበረ በዚህ ትንቢተ ሆሴዕ ምዕራፍ 11 ላይ የምናገኘው ምንድነው? ግብጽ ጸዋይ ክወለ ወልድየ ለክብረ ቅዱሳን አይደል? ልጅን ከግብጽ ጠራሁት ተብሎ የተነገረው ትንቢት ይፈጸም ዘንድ ገና ለጊዜው ለያዕቆብ ቢሆንም የተነገረው በመጨረሻው ለክርስቶስ ነውና ሕፃን ሳለ እስራኤልን ከግብጽ ጠራሁት ተብሏል። ስለዚህ ሕፃን የተባለ ማለት ነው ክርስቶስ ነው ማለት ነው። ስለዚህ ጠራሁት እንደተባለ አስቀድሞ መሰደዱን ሳይሆን መመለሱን ኦዚያን በተባለው ነብይ አስቀድሞ ተናግሯል ማለት ነው። ሌላ ሁለተኛ በኢሳይያስ የተነገረው ነው። ምዕራፍ 19 ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ናሁ እግዚአብሔር ይነብር ዲበ ደመና ቀሊል ወይወርድ ውስተ ምድረ ግብጽ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ምድረ ግብጽ ይወርዳል ተብሎ ተነግሯል። ምንድነው በፈጣን ደመና የተባለችው? ፈጣን ደመና የተባለችው ድንግል ማርያም ናትና በዛች በሷ ላይ በዘባነ በመሬታችን በዘባነ ማርያም ላይ ሆኖ ወደ ግብጽ መውረዱን አስቀድሞ ኢሳይያስ ተነግሮት ስለነበረ በዚህ ምክንያት ጌታችን ትንቢተ ነቢያትን ለመፈጸም ወደ ግብጽ ተሰደደ ነው። ሌላው ደግሞ መዝሙር 83 ላይ እንደምናገኘው ደግሞ ወፍን ይረከበት ላቲ ቤተ ወፍም እንደዚሁ ማደሪያዋን አገኘች አበታ ነበር ጎሊሃ ልጆቿንም እንደዚሁ የምታሳርፍበት አጣች። ልጆቿ የተባሉ ዮሴፍና ሰሎሜ ናቸው። ልጇን የምታሳርፍ በግብጽ መኖሯን ድንግል ማርያም አስቀድሞ ዳዊትም እንደዚሁ ተናግሯል ማለት ነው። ከረጅም ባጭሩ ታሪኩ ይህን ይመስላል። ሰፊ ነው ወገኖቻችን፣ ተነግሮ በአንድ ቀን አያልቅም እና እንደው ዋናውን ለማለት ያክል ነው። ስለዚህ ያስተማረን አምላካችን የተመሰገነ ይሁን። አሜን አሜን። በእውነት መምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን። በእውነት ከዚህ በላይ የሚያገለግሉበትን እድሜ፣ ጸጋ፣ ጥበብ እግዚአብሔር አምላክ ያድልልን። እንዲያው በመጨረሻ መልእክት የሚያስተላልፉት ነገር ካለ እንዲያው ከመቤታችን ስደት ስንል እንዲያው በአሁን እንደምናስበው አይደለም። የግብፅን በረሃ 15 ዓመት ብላቴና ሕፃን ልጅ አዝላ አረጋዊ ሰው አስከትላ መሰደድ ቀላል አይደለምና ከእርሷ እንዲያው ምን እንማራለን የሚለውን አስተላልፈን በዛው ጉባኤያችንን እንጨርሳለን። እሺ መልካም ነው መምህርዬ። ምን ማለት ነው ከድንግል ማርያም የምንማረው? እንዴት ነው የምንማራለን ስንል እንግዲህ ከድንግል ማርያም የምንማረው ብዙ ነገሮችን አለ። የድንግል ማርያም ትዕግስት በጣም ሰፊ ነው፣ ተነግሮ ያልቅም። አስቀድሞ ነቢዩ ስምዖንም በ40 ቀን ጌታን ወደ ቤተ መቅደስ በሄደች ጊዜ አስቀድሞ ትንቢት ነግሯት ነበረ። እንግዲህ በልብሽ
ሰይፍ ያልፋል ብሎ ተናግሯል። የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደተጻፈው በልብሽ ሰይፍ ያልፋል ተብሏል። እና ያ ሰይፍ የተባለ መከራ ነው፣ ስደቱን ነው። ጌታ በተሰደደ ጊዜ የሄሮድስ ወታደሮች ደረሱባትና በዚያን ጊዜና የዮሳ ወልደ ዮሴፍ የዮሴፍ ልጅ ዮሳ የተባለው ያንን የሄሮድስ ወታደሮች መምጣታቸውን በሰማ ጊዜ እየሮጠ ሄዶ እመቤታችንን አስደንግጧት ነበር ይላል። ምንድነው እናንተ እዚህ የሄሮድስ እኮ ወታደሮች ሊገሉት የሕፃኑን የሚገሉት ደርሰዋል፣ እንዴት እናንተ እዚህ ይዛችሁ እንዴት ትቀመጣላችሁ? በማለት ሲናገር ድንግል ማርያም በጣም ደነገጠችና ልቧ በልብሽ ሰይፍ ያልፋል እንደተባለው በጣም ደነገጠችና ምርር ብላ አለቀሰች። ልጅን ላላድነው ነው ወይ ይህን ሁሉ መከራ የተቀበልኩት ሀገሬ ወጥቼ ይህን ሁሉ የተሰደድኩት ብላ ልጅን ላላድን ነው ወይ ብላ ምርር ብላ አለቅሳለች። እና ያን ጊዜ እመቤታችንን ጌታችን አጽናንቷታል። አይዞሽ እናቴ በእንቲያ ትብክይም እይረክበኒ ወደ ምርጉም ናዝዛ ወይ ብላ በቃሉ ጦም ጌታችን በሚጣፍጥ አንደበቱ እንዲህ ብሎ እናቱን አረጋጋት። በእንቲያ ትብክይም ስለኔ አታልቅሽ እይረክበኒ ወደም ርጉም የርጉም ሄሮድስ ወይም የሄሮድስ ወታደሮች እጅ በደም በእኔ ላይ አይደርስም ብሏታል አይደለ? ምክንያቱም ያለ ዕለተ ዓርብ ጌታ ደም እንደማይፈስ ይታወቃልና እሱ በአምላክነቱ ስለሚያውቅ እመቤታችንም እንዲህ ብሎ አረጋግቷታል። ስለዚህ ይህን ሰይፍ ያልፋል ያላት ያን በዚያን ጊዜና በስደቷ ጊዜ የተነገረው ትንቢት የስምዖን ትንቢት ደርሶባታል። ምርር ብላ አልቅሳ ነበር። ጌታችን አረጋግቷታል። እና እመቤታችን የሕይወትን ውሃ ይዛ ጌታችንን ተጠምታለች። የሕይወትን እንጀራ ይዛ እንጀራ ተረባለች። ሁሉ የእግዚአብሔር ሀገር ሆኖ ሳለ በሰው ሀገር ተሰዷል። ምክንያቱም ለእግዚአብሔር ምድር በምልአ ዓለምን ሁሉ ምን የነበረው ሴት አይደል ያለው መላዋ ቅዱስ ዳዊት በመዝሙር እንደተናገረው እና ዓለም በመላዋ የማን ናት አለ? የእግዚአብሔር ናት አለ። በውስጡ ያሉት በሙሉ የእግዚአብሔር ናቸው ይላል። ይህንን ሰለም አለማወቃችን ነው ዛሬ ብዙዎቻችን የምንገፋፋው። የኔ ሀገር ነው የኔ ነው የኔ ቦታ ነው እያልን እንገፋፋለን። ወንነሳ ሀገር ነው ዘውስተ ሰማያት አይደል ያለው ቅዱስ ጳውሎስ። እኛስ ሀገራችን በሰማይ ነው የተባለው። ምድራዊ ይሄ መቆያ ነው። የምንመጻደቅበት የምንገፋፋበት ሊኖር አይገባም ወገኖቻችን። እንደውም ሌላውን ልናበረታታ አንዱ ለአንዱ ሊያዝንበት ይገባልና ለምን ቢባል ዋጋ የምናገኝበት ስለሆነ ልክ ነው። ምክንያቱም በምድር ያልተሰራ በሰማይ ስለመገኘት ስለማይገኝ ማለት ነው። እና በዚህ ምክንያት የእግዚአብሔር አገር እንደሌለው ጌታችን ተሰደደ። በፈጠሩት እጆች እሱ በፈጠራቸው ሰዎች ተሰደበ። እንደውም ልመና ገብተው ነበር ይላል። ወደ መንደር ቁራሽ ሊለምኑ በገቡ ጊዜና አንዲት ኮቲባ የተባለች ሰራተኛ ወጥታ እመቤታችን ባየች ጊዜ ተመጻደቀችባት ነው የሚለው። ለምን አንቺን የመሰለ ሴት መልከ መልካም ሆነሽ እንደዚህ ወደ ላይ ወጣት ነሽ፣ ምንም ክፉ ስለሆንሽ ነው፣ አገር ስለጠላሽ ሰው ስለሚያወድሽ ነው እንጂ ለዚህ የበቃሽው አንቺን የመሰለ ሴት እንዴት ወጥቶ ሊልመና ይለምን ይችላል? በማለት በእመቤታችን ላይ ተሳለቀችባት ይላል። ያን ጊዜ እንደውም ዮሴፍ ምን ይላል? እንዴት እንደዚህ አይነት ቃል ትናገሪያለሽ? ይቻል መስጠት ከሌለ ደግሞ እግዚአብሔር ይስጥብ ማለት ይቀላል እንጂ ለምን እንደዚህ ትያለሽ? በማለት ብሎ በተናገራት ጊዜ ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን ከሰሎሜ እጅ ላይ አንስታ መሬት ጣለችው ነው የሚለው። ያን ጊዜ ሕፃኑ ምርር ብሎ አለቀሰ እና ዮሴፍም ተይው አታንሺው፣ ኃይሉን ይግለጽ፣ እንዴት ዝም ይላል? አምላክ ስለሆነ ለምን ኃይሉን አይገልጽም ብሎ ዮሴፍ ተናገረ። በዚያን ጊዜና እግዚአብሔር በአምላክነቱ እንግዲህ ታምር ሰርቷል። በዚያን ጊዜ እዚያ የነበሩት ባለቤቱም የተሳደበ ጌታን የጣለችውም ኮቲባ የተባለችው ሰራተኛም እንደዚሁ ዝንጀሮና ጦጣ እየሆኑ ከቤታቸው ወጥተው ጫካ ገብተዋል። ለምን እንደዚህ ሆነ? ይሄ ታለ መጽሐፍ ቅዱስ ምን ትውልድ ሊኖር ይችላል? ወገኖቻችን ለእግዚአብሔር የሚሳነው ነገር የለም። መጽሐፍ ቅዱስ ላይ አለ እንጂ ትንቢተ ዳንኤል ምዕራፍ 2 ላይ የምናገኘዋለን። ናቡከደነፆር አመፀኛው ንጉስ ፀሐይን አናሰርቅ ፀሐይን ማስወጣው ማስገባው እኔ ነኝ ብሎ የተመጻደቀው እሱ አይደለ? በአምላክነት ቦታ ስለገባ ተመጻደቀ ተው ቢባል እግዚአብሔር ቢመክረው ቢያስመክረው እንዲህ አለ። መጨረሻ ጊዜ ወደ አውሬነት ቀይሮት እግዚአብሔር 7 ዓመት ጫካ ገብቶ አውሬ ሆኖ ኖሯል አይደል? ይሄ እኮ አለ የሌለን ያልተጻፈ ነገር እኮ የለም ወገኖቻችን። እና በዚህ ምክንያት ጫካ ወደ አውሬነት ተቀይረው ጫካ ገብተዋል። ስለዚህ ዛሬም ያለው ትውልድ አውሬ እየሆነ ነው። ብዙ በዘመናችን ላይ ብዙ በተሰደደ ብዙ ነው። የተራበ ብዙ አለ። የወደቀ በየመጣው በአካባቢው ወጥቶ በየመንገዱ ይወደቃል። የዕለት ጉርስ ያጣል፣ የዕለት ልብስ ያጣም አለ። የተሰደደ ብዙ ስላለ ወገኖቻችን በዚህ ሰዓት ላይ ከድንግል ማርያም የምንማረው ምንድነው ካላችሁ ርህራሄን ደግነትን ነው። ረሃብን መታገስ፣
ያ ሁሉ እየሆነ የምታስበው ድንግል ማርያም እኔ ጠማኝ እኔ ተራብኩኝ አይደለም፣ እኔ ተሰቃየሁ አይደለም፣ እኔ አንተ እናት ሁኜ ለምን እራባለሁ ለምን እጠማለሁ አይደለም ያለችው። ግን ወትወድ ታቅብ ዘንተ ሁሉ ወትወድ ውስተ ልባ ድንግል ማርያም በልቧ ተጠብቀው ነበር አይደል? ሁሉ ነገር በልቧ ነው የምትጠብቀው የነበረው ድንግል ማርያም መጨረሻው ነው የምታየው እንጂ ለምን እንደሆነ እንኳን አትልም። ስለዚህ ከድንግል ማርያም ርህራሄን፣ ትዕግስትን፣ ለሰው መኖርን፣ ለሰው ማዘንን የአምላክ እናት ስለሆነች ነው። የአምላክ እናት የሚያስደንቃት አንደኛ ርህራሄዋ ነው። ከንጽህናዋ ቀጥሎ ርህራሄዋ ናት። ርህራሄ ልኖረን ይገባል። የእግዚአብሔር ማደሪያ የእግዚአብሔር ሰዎች ከሆንኛ ልናዝልን ይገባል። ከድንግል ማርያም የምንማረው ይሄ ነው። ትዕግስተኛ መሆን፣ መከራ ሲደርስብን ተስፋ ላለመቁረጥ፣ ሞት ሲደርስብን ስደት ቢመጣብን አለቀልኝ ብሎ ተስፋ መቁረጥ አይገባም እኛ። ምክንያቱም ክርስቲያን ተስፋ አይቆርጥ የሚባለው አንደኛ ነው። መከራ ሲደርስብን መከራው ያልፍልኛል ወይም በመከራው ላይ ባልፍም እንኳን ሰማያዊ ክብርን አገኛለሁ ማለት ያስፈልጋል። እና በዛሬ ዘመን አሁን ብዙ ጊዜ እንግዲህ ስደት ስንት ነው ስንል ስደት ሶስት አይነት ነው። ሶስት አይነት ስደት አለ። አንደኛው በሃይማኖት ጉዳይ ነው። ያው እንደምናየው በሃይማኖት ብዙዎቹ ተሰደዋል። ሁለተኛው ደግሞ በረሃብ ምክንያት ስደት ይመጣል። ያዕቆብ ከነልጆቹ ወደ ምድረ ግብፅ እንደወረደ ይታወቃል። የመጀመሪያው ስደተኛ ማን ነው? ያዕቆብ ነው። ከያዕቆብ የተወለደ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እና ከነልጆቹ ወደ ምድረ ግብፅ እንደተሰደደ እናውቃለን። እና ስለዚህ የመጀመሪያው ስደተኛ ያዕቆብ ነው። ስደት በረሃብ ምክንያት ይመጣል። ሶስተኛው ደግሞ በጦርነት ምክንያት ስደት ይመጣል። ይኸው እያየን ነው በሀገራችን ላይ በሰፊው ጎልቶ የሚታየው በጦርነት ምክንያት እርስ በርስ በመገዳደል ይኸው ዛሬ ትውልዱ እያለቀ ወላጆች ወላጅ አልባ ሆነው ያሉት ወጣቱን እያለቀ ያለበት ዘመን ስለሆነ ስለዚህ ከዚህ ለመዳን ይህ ሁሉ መከራ እንዲርቅልን ምን ማድረግ ነው ያለብን? እንደ ድንግል ማርያም ደግ፣ ርኅሩህ፣ ታጋሽ መሆን ያስፈልጋልና መከራ ሲደርስብን እንኳን የገፉንን ሰዎች መግፋት ሳይሆን ስለሚገፉን ስለሚያሳድዱን ሰዎች ልንጸልይላቸው ይገባል። እግዚአብሔር ታሪክ ቀያሪ ነውና ጨካኝ የነበሩትን አሳዳጅ የነበሩትን ወደ መልካምነት ይመልሳል። ቅዱስ ጳውሎስን ከአሳዳጅነት ከነፍስ አስገዳይነት ወደ መልካም ነገር የመለሰ አምላክ ዛሬም ቢሆን ጨካኝ የሆኑትን ነፍሰ ገዳይ የሆኑትን እንደው በመሳሪያም የሚመኩትን በጉልበታቸው በዘር በወገን በወንዝ የሚመኩ ብዙዎች አሉና በገንዘባቸው የሚመኩ ሰዎች ሳሉ ስለዚህ እኛ ማለት ያለብን ልቦና ይስጣቸው ብለን ነው የምንጸልይላቸውና እንግዲህ ከዚህ ስደት የምንማረው ከድንግል ማርያም የምንማረው ይህንን ይመስላል። እና አምላክ ደግሞ ከጌታችን የምንማረው አለ ሁሉን የሚችል አምላክ ማድረግ የሚችል አምላክ ሲሆን ግን እሱ ራሱን ባዶ አድርጎ እንደተባለው ራሱን ባዶ አድርጎ እንደ ሰው ተራበ፣ ተጠማ፣ እንደ ሰው ደከመ አይደል? ይህን ሁሉ ያደረገ አምላካችን ይህን ካደረገን እኛ ስለምን እንመካለን? የሚያስመካን ነገር ምን አለ? በገንዘባችን የምንመካበት ነገር መኖር የለበትም። የሚመካ ቢኖር በማን ይመካ ነው? በእግዚአብሔር ይመካ ተባለ። ስለዚህ በእግዚአብሔር ልንመካ ይገባል ወገኖቻችንና ስደቱን አብረን በድንግል ማርያምን ስደት የጌታን መሰደድ ስለኛ አብሮ የተከፈለውን ዋጋ ለማግኘትና ለማሰብ ከፈለግን ምን ማድረግ ያለብን? ለተቸገሩት ለተሰደዱት ልናስብላቸው ልንራራላቸው ይገባል። ለሀገራችንም ልንጸልይላቸው ይገባል። ሌላውን ደግሞ መከራ ቢደርስብን እንኳን ተስፋ መቁረጥ የለብንም። ለምን? በምንሄድበት ቦታ እንኳን እግዚአብሔር ቦታ ያዘጋጃል አይደል? እስከ ቦታው ድረስ የእግዚአብሔር መልአክ ተገሉ ወደ ግብፅ ወደ መልካም ወደ ተሻለ ቦታ ሄድ አይደል ያለው እግዚአብሔር መልአክ? አዎ። ስለዚህ እኛ ደግሞ በሄድንበት ቦታ እግዚአብሔር ደግሞ ከኛ አይለይም። ያዕቆብ ምንድን ነው ያለው? በሄድክበት ቦታ ካንተ ጋር አልለይም ማለት ነው። ዘፍጥረት 28 ላይ አለ የተኛህባትን ቦታ እንኳን ለሰው አሳልፍ ያሰጣትም ይላል። እና ወገኖቻችን ከዚህ ልንማር ይገባል። አለቀልኝ እንደው ሀገሬን ትቼ ተሰድጄ እንደዚህ ብዬ እንደዚህ በሄድንበት ቦታ እግዚአብሔር የሌለበት የለምና እግዚአብሔር ከኛ ጋር የሚሆነው ደግሞ እኛ እግዚአብሔር ሰዎች ስንሆን ነውና ያስተማርና ከእግዚአብሔር ጋር ሆነን የድንግል ማርያም ጸጋ አማላጅነቷ እናትነት ፍቅሯ አማላጅነቷ የቅዱሳን ጻድቃን ሰማዕታት ጸጋ በረከት የቅዱሳን መላእክት ጠባቂነት በእኛም ላይ በሀገራችንም ላይ ጸንቶ ይኖር። ያስተማረና አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን አሜን። በእውነት መምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን። ከዚህ በላይ የሚያገለግሉበትን እድሜ ጸጋ ጥበብ እግዚአብሔር አምላክ ይስጥልን። እንደው ሰዓቱን ገድለው ሌሊት በማህሌት አድረው እንደገና ደግሞ አሁን የሚያርፉበትን ሰዓት ከኛ ጋር ስላሳለፉ በእውነት በጣም ደስ ብሎናል። እናንተም ተመልካቾቻችን እንግዲህ ብዙ መልእክት እንዳገኛችሁበት በዚህ መካከል ራሳችሁ እንደፈተሻችሁበት እንደተማራችሁበት ተስፋ እናደርጋለን። እግዚአብሔር አምላክ የሳምንት ሰው ይበለን። የዛሬ ያለንን ፕሮግራም በዚህ ያጠቃልናል። ይቆየን።